ሰላም እንደናችሁ ክቡራን ውድ ቻናል ቤተሰቦች፣ ዛሬ ይዤላችሁ የመጣሁት አዲስ ቪዲዮ ሲሆን ይህም ቃላት ምስረታ እንግሊዘኛን ከአማርኛ ጋር ቃላት ምስረታ ይዤላችሁ መጥቻለሁ ማለት ነው። እስከ ዛሬ ድረስ ባለው ቪዲዮ ከክፍል 1 እስከ ክፍል 24 ድረስ አይተን ነበር። እያንዳንዱ እናንተ ወደ ኋላ እየተመለሳችሁ እያንዳንዱ ክፍል ማየት መመልከት መማር ይጠበቅባችኋል። ቪዲዮ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለቻናሉ አዲስ የሆናችሁ ሳብስክራይብ በማድረግ አዳዲስ ጠቃሚ ቪዲዮዎች ሲለቀቁ ይደርሳችኋል። ሌላው በኦንላይን ለመማር የምትፈልጉ ባስቀመጥኩላችሁ ስልክ ቁጥር በመደወል ወይም በኢሞ፣ ቴሌግራም፣ ዋትስአፕ ላይ ሀይ ብትሉኝ ታገኙኛላችሁ። በሳምንት ከ3 እስከ 5 ቀን ባለው እናንተም በሚመቻችሁ ጊዜና ሰዓት አመቻችታችሁ ለአንዳንድ ሰዓት መማር ትችላላችሁ ማለት ነው። አሁን ቪዲዮውን እስከ መጨረሻ ድረስ ተከታተሉት። ወደ ቪዲዮ የመጀመሪያው እንግዲህ በዚህ በኩል የምታዩት ፊደላት ይላል። ከላይ ፊደላት በአማርኛው በእንግሊዘኛው ደግሞ ሌተርስ ይባላሉ ማለት ነው። ሁለተኛው ቃላት በእንግሊዘኛው ወርድስ ይባላሉ። ቀጥሎ ያለው አማርኛን በእንግሊዘኛ እንዴት አድርገን እንጽፋለን የሚለውን የሚያሳይ ነው። ቀጥሎ ያለው ደግሞ ይሄኛው በእንግሊዘኛ ሲተረጎም ወይም ደግሞ በእንግሊዘኛ ትርጉም የሚለው እንግሊዘኛ በእንግሊዘኛ ሲሆኑ እንዴት እናደርጋለን፣ በአማርኛው እንደዚህ ከሆነ በእንግሊዘኛው ደግሞ እንዴት አይነት ይሆናል የሚለውን በዚሁ አስቀምጬላችኋለሁ። መጨረሻ ላይ የተቀመጠው ከላይ በአማርኛ ሲነበብ ስናነበው እንዴት አድርገን ነው የሚለውን እንዳትቸገሩ በአማርኛ ጽፌላችኋለሁ ማለት ነው። እንግሊዘኛውን በአማርኛው ስናነብ እንዴት አድርገን ነው የሚለውን ጽፌላችኋለሁ። የመጀመሪያው እንግዲህ በሀ ነው። በሀ ስንሄድ እስከ ሁ ድረስ ነው ዛሬ ይዤላችሁ መጣሁት። በሀ ሀ ማለት እንግዲህ ካሁን በፊት እንዳየ ነው ኤችኤ ነው በእንግሊዘኛው ሀ ኤችኤ ነው። በሀ ስንመሰርት ሀገር የሚል አንድ ምሳሌ ሰጥቻለሁ። ብዙ ቃላቶች ይመሰረታሉ። እሱን በኦንላይን ስትማሩ ነው። እያንዳንዱ ብዙ ትምህርቶችን የምታገኙት በኦንላይን ስትማሩ ነው ማለት ነው። ለጊዜው ግን ለምሳሌ ያክል ይዤላችሁ የቀረብኩት ሀገር፣ ሀብታም፣ ሀሞት የሚሉትን እነዚህ የተወሰኑ ምሳሌዎችን ይዤላችሁ ቀርብ ያለው። የመጀመሪያው እንደምታዩት ሀገር የሚለው ሀገር ስናያይዝ ሀገር የሚሉትን 3 ፊደላቶች ስናያይዝ ሀገር የሚል ቃላት መሰረተልን ማለት ነው። ትርጉም ያለው ሀገር የሚል ቃላት መሰረተልን። አማርኛውን በእንግሊዘኛ ስንጽፍ ሀገር የሚለውን HAGER ሀገር በእንግሊዘኛው ስንጽፈው ማለት ነው። ሀገር የሚለውን ትርጉሙ ደግሞ ሀገር የሚለው በእንግሊዘኛው ቋንቋ የሚታወቀው ሀገር የሚለው ካንትሪ ይሆናል። COUNTRY ካንትሪ ሲነበብ ካንትሪ በአማርኛው አስቀምጬላችኋለሁ ፊት ለፊት ካንትሪ ብለን እናነባለን ማለት ነው። ወደ ሁለተኛው ስንሄድ ሀ አሁንም ኤችኤ አስቀምጬላችኋለሁ። ሀብታም አንድ ላይ ሲያያዙ ሀብታም የሚሉት ቃላቶች በአንድ ላይ ተጣምረው ምን የሚል ቃላት አመጡልን? ሀብታም። እነዚህ ፊደላቶች 4 ፊደላቶች በአንድ ተቀምጠው ሀብታም የሚል ቃላት መሰረቱልን ማለት ነው። በአማርኛው ያለውን በእንግሊዘኛው ስንጽፈው HABTAM ሀ HA ቢ ብቻ ታ TAM M ብቻ ሀብታም። ስለዚህ በእንግሊዘኛው ስንጽፈው ሀብታም ብለን ጻፍን ማለት ነው። ትርጉሙ ሀብታም የሚለው በእንግሊዘኛ ቋንቋ የሚታወቀው ሀብታም የሚለው ሪች ይባላል። ሪች RICH ሲነበብ በአማርኛው ሪች በአማርኛው አስቀምጬላችኋለሁ። በእንግሊዘኛው ሲነበብ ምን አይነት ድምጽ ነው የሚለውን ሪች ማለት ሀብታም ማለት ነው። ወደ ሶስተኛው ትንሄድ HA ነው ሀሞት የሚለውን ምሳሌ ያመጣውላችሁ። ሀሞት 3 ፊደላቶች በአንድ ሆነው ሀሞት የሚል ቃላት መሰረቱልን ማለት ነው። ትርጉም ያለው ሀሞት የሚል መሰረቱልን። ሀሞት የሚለውን በእንግሊዘኛው ስንጽፈው ደግሞ HA MOT ብቻ። ስለዚህ ከአንድ ላይ ሲያያዙ ሀሞት ብለን
መጻፍ እንችላለን ማለት ነው። በእንግሊዘኛ ትርጉሙ ሐሞት የሚለው በአማርኛው የምናውቀው ሆኖ በእንግሊዘኛው ቋንቋ ደግሞ የሚታወቀው ሐሞት ባይል ተብሎ ይጻፋል። ይህም BILE ባይል በአማርኛው ፊት ለፊት አስቀምጬላችኋለሁ። ሲነበብ ባይል ብለን እናነባለን ማለት ነው። ቀጥሎ ያለው ሁ ነው። በሁ ስንመሰርት እንግዲህ HU ነው። ሁ HU ነው። ሁለት የሚል ምሳሌ አስቀምጬላችኋለሁ። ሁለት የሚለው ሶስቱ ፊደላቶች በአንድ ላይ ተያይዘው ተጣምረው ምን መሰረቱ? ሁለት የሚል ቃላት መሰረታ ትርጉም ያለው ቃላት መሰረተልን ማለት ነው። ስለዚህ በእንግሊዘኛው ስንጽፍ ደግሞ በእንግሊዘኛ ስንጽፍ ሁ HU LE ቲ ብቻ ሁለት። ስለዚህ ሁለት ብለን መጻፍ እንችላለን ማለት ነው በእንግሊዘኛው። በትርጉሙ ደግሞ ሁለት በአማርኛው ሁለት ቁጥር ነው። በእንግሊዘኛው ሁለት ቁጥር መሆኑ በእንግሊዘኛ ቋንቋ ለማሳወቅ ደግሞ በእንግሊዘኛው ቋንቋ ደግሞ ቱ ይባላል። TWO ማለት ቱ ማለት ነው ሲነበብ። ፊት ለፊት አስቀምጬላችኋለሁ። ቱ ፊደል ብቻ ቱ። ሌላው ወደዚህኛው ስንሄድ ሁ አሁንም HU ሁሉም። ስለዚህ ሶስቱ ፊደላቶች ተያይዘው በአንድ ላይ ተጣምረው ሁሉም የሚል ትርጉም ያለው ቃላት መሰረት ማለት ነው። በእንግሊዘኛው ስንጽፈው ሁሉም የሚለውን እንዳለ ስንጽፈው ሁ HU LU M ብቻ ከአንድ ላይ ሲያያዙ ሲነበቡ ሁሉም የሚል አጻጻፍ በሚል አጻጻፍ እንጽፋለን ማለት ነው። በእንግሊዘኛው ቋንቋ በአማርኛው ሁሉም ማለት ሁሉንም ያጠቃለለ እንደ ማለት ነው በአማርኛው። በእንግሊዘኛው ደግሞ ሁሉም የሚለውን በእንግሊዘኛው ቋንቋ የሚታወቀው ኦል ተብሎ ነው ማለት ነው። ኦል ኤል ሁለት ጊዜ ይጨመርበታል መጨረሻ ላይ ማለት ነው። ኤል። ስለዚህ ኦል የሚለውን በአማርኛው ሲነበብ እንዴት ነው እንዳትቸገሩ ኦል ብዬ ጽፌላችኋለሁ። ኦል ተብሎ ይነበባል። የመጨረሻው ሁ ነው። አሁንም ሁ HU ሁልጊዜ አራቱ ፊደላቶች በአንድ ላይ ተያይዘው ምን ቃላት መሰረቱልን? ሁልጊዜ የሚል ቃላት መሰረቱልን። ስለዚህ ሁልጊዜ የሚለውን በአማርኛው የነበረውን በእንግሊዘኛ ፊደላት ተጠቅመን ስንጽፈው ሁ HU L ብቻ GI ZE ሁልጊዜ ብለን በቀላሉ መጻፍ እንችላለን ማለት ነው። ስለዚህ ሁልጊዜ የሚለውን በእንግሊዘኛው ቋንቋ በምን ይታወቃል የሚለውን በአማርኛው ሁልጊዜ የሚለው ቋንቋ በእንግሊዘኛው ደግሞ ኦሎይስ ተብሎ ይታወቃል። ኦሎይስ። ስለዚህ ኦሎይስን ለመጻፍ ALWAYS ይህም ሲነበብ ኦሎይስ በአማርኛው ከጎኑ አስቀምጬላችኋለሁ እንዴት እንደሚነበብ ኦልዌይስ አንድ ላይ ፈጠን ስታደርጉት ኦልዌይስ የሚል አነባበብ ድምጽ አለው ማለት ነው። ቪዲዮውን እስከ መጨረሻ ድረስ ስለተከታተላችሁት አመሰግናለሁ። ለዛሬው እስከዚህ ድረስ ይበቃናል። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላም ሁኑልኝ።